ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን ቀድሚያም አበይት ዜናዎችን የኦሮሞ ነጻነት ግንባር ሰራዊት በተለያየ ኦሮሚያ ዞን ውስጥ እርምጃ በወያኔ ሰራዊት ላይ ወስዶ 38 በላይ ከጥቅም ውጭ አደረጓለም የአሜሪካኑ ፕሬዝዳንት ጉብኝትን አስታኮም በዜጎች ላይ ከፍተኛ ሰብአዊ መብት ጥሰት ተፈጸመ በትግራይ ክልል የህዝብ ማመላለሻ አውቶቡስ ተገልብጦ 21 ሰዎች ሞቱ የኦሮሞ ነጻነት ግንባር ኦነግ የጥቂቶች ድርጅት እንጂ ሁሉንም የኦሮሞ ህዝብ ያቀፈ አይደለም ሲሉ አንዳንድ የኦሮሞ ተወላጆች ይከሳሉ ዜናው ሲተነተነነሆም ከዜናዎች ጋርም ኢዮባይሳ ነኝ የኦሮሞ ነጻነት ግንባር ሰራዊት በተለያየ ኦሮሚያ ዞን ውስጥ በጠላት ላይ መስሎን እርምጃ በመቀጠል ሰሞኑን በወሰደው እርምጃ 38 በላይ የወያኔ ሰራዊት ከጥቅም ውጭ አደረገ በርካታ ወታደራዊ ቁሳቁሶችን ማርኮ ለትግሉ አስገብቷል በባሌ ዞንና በምስራቅ ሐረርጌ ዞን በወሰዳቸው እርምጃዎች ከ38 በላይ ወታደሮችና ቅጥረኞችን ሙትና ቁስለኛ ሲያደርግ ኤኬም ጠመንጃዎችን ጨምሮ ወታደራዊ ቁሳቁሶችን ማርኮ ለነጻነት ትግል ማዋሉን ኦነግ ገለጸ የኦሮሞ ህዝብ የሀገር ባለቤትና ነጻነቱን እስከሚጎናጸፍ ህይወቱን እየገበረ ያለው የኦሮሞ ነጻነት ግንባር ወታደር በደቡብ ምስራቅ ኦሮሚያ ባሌ ዞን ውስጥ በጠላት ኃይሎች ላይ በወሰደው እርምጃ ከ30 በላይ የሆኑትን የወያኔ ሰራዊቶችን ከጥቅም ውጪ ማድረጉን አስታወቀ በደቡብ ምስራቅ ኦሮሚያ ባሌ ውስጥ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት ሐምሌ 8 2015 ዓ.ም ኤልከሬ ወረዳ ኤደሬ በተባለ ቦታ ላይ ከጧቱ 12 ሰዓት ለእኩይ ስራ የተሰማራውን የወያኔ ጦር የደፈጣ ጥቃት በማድረግ 10 የወያኔ ሰራዊት ሲገደል ከ9 በላይ የወያኔ ሰራዊቶች ቁስለኞች ሆነዋል ከጠላት ጋር በተደረገው ውጊያ 6 ኤኬም ጠመንጃዎችና ከነሙሉ ትጥቃቸው ለኦሮሞ ነጻነት ግንባር ገቢ ሆኗል በደቡብ ምስራቅ ኦሮሚያ ባሌ ዞን ውስጥ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት ጥቃቱን አጠናክሮ በመቀጠል ሐምሌ 9 2015 ዓ.ም እዛው ኤኬሬ ወረዳ ሃሎ ኤደርቱ በተባለው ቦታ ላይ እንቅስቃሴውን ለማደናቀፍ በተሰማራው የወያኔ ጦር ላይ በከፈተው የደፈጣ ጥቃት 6 ሲገል ከ5 በላይ የሆኑትን አቆስሏል 4 ኤኬም ጠመንጃዎችን ማርኳል በተያያዘ ዜና በምስራቅ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት ሐምሌ 20 በምስራቅ ሐረርጌ በደኖ ወረዳ አራዳ ጨፌ ቦሊ እና በተባለው ቦታ የጠላት ተላላኪ በመሆን ጸረ ህዝብ ስራው ሲያከናውን የነበረውን ጸረ ህዝብ ሰላይ በሞት ቀጣ በዚህ ዕለት ሐምሌ 20 2015 ዓ.ም የቀጥረኛውን መገደል ለመበቀል በደኖ ወረዳ ላይ ሃሮ በተባለው ቀበሌ ውስጥ ሲንቀሳቀስ የነበረውን የወያኔ ጦር ላይ የኦሮሞ ነጻነት ግንባር በወሰደው እርምጃ 3 ገድሎ ከ5 በላይ ማቁሰሉን ከ3 ኤኬም ጠመንጃዎችንም ለኦሮሞ ነጻነት ግንባር ገቢ አድርጓል ጥቃቱን አጠናክሮ እየቀጠለ ያለው የኦሮሞ ነጻነት ግንባር ከዚህ በኋላ በኦሮሞ ህዝብና ሀብት ላይ የሚደረጉትን ዘመቻዎች የኦሮሞ ነጻነት ግንባር ከፊቱ ሊቆም እንደተዘጋጀና እየቆመም እንዳለም ኦነግ ገለጸ የኦሮሞ ነጻነት ግንባር ሁሉንም የኦሮሞ ተወላጆች ማቀፍ አልቻለም የኦሮሞ ነጻነት ግንባር ከማለት የጥቂቶች ድርጅት ነው ማለት ይቀላል ሲሉ አንዳንድ የኦሮሞ ተወላጆች ይከሳሉ የኦሮሞ ህዝብን ሁሉንም አንድ ላይ አካቶ ማታገል ያልቻለው የኦሮሞ ነጻነት ግንባር በኦሮሞ ህዝብ ስም መመስረቱ ግን እጅግ የሚገርም ነው ይላሉ አንዳንዶቹም እንደሚሉት የጥቂቶች ስብስብ እንጂ ሁሉም ኦሮሞ
በድርጅቱ ውስጥ ራሱን ማየት አልቻለም ሲሉ ገልጸዋል። እኛም የድርጅቱን የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴና የውጭ ጉዳይ ኃላፊ አቶ አባጫላ ለታን ጥያቄ ጠይቀናቸዋል። እናንተም የኦሮሞ ህዝብ ድርጅት ነን ብላችሁ ታስባላችሁ ወይ? የኦሮሞ ህዝብ ራሱን በውስጡ ድርጅት ውስጥ ማየት ካልቻለም እናንተ የኦሮሞ ህዝብን ወከልን ማለት ትችላላችሁ ወይ ብለን ጥያቄ ያቀርበናል። አቶ አባጫላም ሲመልሱ እነሆ ተመልከተ ግንባር ነው እንጂ የኦሮሚያ ፓርላማ አይደለም ኦነግ ግንባር ነው። ግንባር ደግሞ ወደ ትግሉ ለመግባት ከትግሉ ለመሳተፍ የሚፈልግ ይመጣል እንጂ በተወካይነት አይሰራም። በተወካይነት ከራያ ኦነግ ውስጥ የለም እስኪፈልጉ አምጡ ብለህ አታሰልፍም። ይሄ ሰልፍ ተከፋይ የሚጠይቅ ነው ግብሩ እና ከመጣ እሱዬ ታሰልፈዋለህ። እንደ ችሎታው ደግሞ ወደ አመራር ደረጃ ተወስደዋል። ራያ ስለሆነ ራያ እዚህ ኦነግ ውስጥ መገኘት አለበት፣ ሊደርሺፕ ውስጥ መገኘት አለበት። ምንም ችሎታ የሌለው ራያ ስለሆነ ብቻ ወደ ሊደርሺፕ ውስጥ ብትወስደው ይሄ ግንባር ስለሆነ ያዳክመዋል እንጂ አያጠናክረውም። ድርጅቱ ግን ሆሸሴ ሁሉም አካባቢ ሁሉም እንዲሳተፍበት ይቀሰቅሳል። ግን በግድና ቶለማና አንተ መጫና ወይም አንተ ኢቱ አንተ ቦረናና ብሎ ከቤት ጎትቶ ያለ ፍቃዱ ያለ ፍላጎቱ ና ተሰለፍ ኦሮሞን ግንባሩ የኦሮሞ ህዝብ እንዲመስል የኦሮሞ ህዝብ የሚያንጸባርቅ መሆን አለበት ብሎ ከዛ አይሰራም። ይሄ ግንባር ነው። የኦሮሞ ህዝብ ትግልን ለማጠናከር ተበታትነው የነበሩ የኦሮሞ ድርጅቶች በአሁኑ ወቅት ወደ አንድነት እየመጡ ይገኛሉ። እናንተስ ምን ትላላችሁ? ምን ያህል ዝግጁ ናችሁ ለመዋሃድ? የኦሮሞ ድርጅትን ወይም ካምፕን ለማጠናከር እናንተ ምን ያህል መንገድ ሄዳችኋል የሚለውንም ጥያቄ አነስተን ነበር። አቶ አባጫላም የመለሱትን ጥያቄዎች ከዜናው በኋላ ይዘን እንቀርባለን። ተከታተሉን። አሜሪካኑ ፕሬዝዳንት ባራክ ኦባማ ኢትዮጵያን ከመጎብኘት ጋር ተያይዞ በዜጎች ላይ ከፍተኛ ወከባና እንግልት ሲፈጸም እንደነበረ አይን እማኞች ለዝግጅት ክፍላችን ገለጹ። ቁጥሩ በርከት ያለው የፌደራል ፖሊስና የፈጥኖ ደራሽ ፖሊስ በመቶዎች የሚቆጠሩ የከተማ ወጣቶችን አፍሰው እስካሁን ድረስ የት እንዳደረሷቸው ሊታወቅ አልቻለም። ቤተሰቦቻቸው ልጆቻቸውን መጎብኘት ወይም መጠየቅ እንዳልቻሉ በመሬት ለዝግጅት ክፍላችን ገልጸዋል። በአዲስ አበባ ዙሪያ ካሉ ከተሞች በተለያየ መንገድ እያፈሱ እየደበደቡ ያሰሯቸው ወጣቶች አሁንም የት እንዳሉ አልታወቁም። በአዲስ አበባ ዙሪያ ቡራዩ እንዲሁም ሰበታ አካባቢ ያሉ ከተማዎችን ወያኔ መንገድ ዘግቶ ኬላ መስርቶ ሲፈትሽና ሲያንገላታ እንደነበረ እነኚህ አይን እማኞች አበክረው ገልጸዋል። በትግራይ ክልል የህዝብ ማመላለሻ አውቶቡስ ተገልብጦ 21 ሰዎች ሲሞቱ ሌሎች ከባድና ቀላል የመቁሰል አደጋ እንደደረሰባቸው ታወቀ። የህዝብ ማመላለሻው 63 መንገደኞችን ጭኖ ከአክሱም ወደ አዲስ አበባ ሲጓዝ ዕለተ አዋሎ ወረዳ ውስጥ መንገድ ስቶ 3 ሜትር ቁመት ባለው ገደል ውስጥ መግባቱ ታውቋል። አውቶቡሱ ለምን ገደል እንደገባ ዝርዝር ጉዳዮች አልተገለጹም። በኢትዮጵያ ውስጥ የትራፊክ አደጋ የበርካታ ሰዎች ህይወትን እየቀጠፈ ይገኛል። በዋናነት የሚቀርቡ ምክንያቶች በቂ ልምድ አለመኖር፣ አክሎም እንክብካቤ ጎደላቸው ተሽከርካሪዎች በመንገድ ለመበራከታቸውና በጫትና በአልኮል ደንዝዘው የሚነዱ ተሽከርካሪዎች መበራከታቸው እንደሆነ ይገለጻል። ዜናው በዚያ በቃ። መልካም ቆይታ ከቀሪ ፕሮግራማችን ጋር በዚህ ዜማ እንሸጋግራለን ወደ ሌላው ፕሮግራማችን። Amor, le
በኢትዮጵያም የተደበቀው አፓርታይድ ኦሮሞም የሰው ዘር ገንድ ነው ይላሉ ደራሲ መኮንን አበበ አፓርታይድ በታሪክ የተፈጠረው በደቡብ አፍሪካ ዘረኛ ነጭ አገዛዝ ነበር በዘር መልዶ ጭቆና ነፃነት እኩልነትን እየገፈፉ ሰብአዊ መብትን እየረገጡ ዜጎችን ከመንግስታዊ ስልጣን ክፍፍል ጥቅማ ጥቅሞች ከኢኮኖሚያዊ ከፖለቲካም ከብሔራዊ ማህበራዊ ከኑሮ ከሃይማኖት ከእኩልነት እያገለሉ በቁጥጥር ስር ማዋል ነበር ይሉናል እኚህ ደራሲ በኢትዮጵያ ውስጥ ይሄ ተፈጽሞ ይሆን በደቡብ አፍሪካ የታየው የአፓርታይድ አገዛዝ ዳቢሎሶቹም ተግባራቸውን በኢትዮጵያ እየፈጸሙት ይገኛሉ ይሉናል ደራሲ መኮንን አበበ መጽሐፉም በቅርብ ቀን በገበያ ላይ ይውላል ገዝተው ያንብቡት እንዳያመልጡት ብዙም ታሪክ ያለው ነው የኦሮሞም ማንነት ተዳስሷል ታሪካዊም ባህሉን የኦሮሞ ህዝብ ከዚህ መጽሐፍ የበለጠ አንብቦት ይረዳል እንላለን
ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጮቻችን እንደምሰንብታችኋል ዛሬ እንግዳ እጄ ቀርብ ያለው እኚህ እንግዳ የኦሮሞ ነጻነት ግንባር የሥራ ኃላፊ ናቸው እንግዳዬን እጄ ቀርባለው ራሳቸው ስማቸውና የሥራ ድርሻቸውን እንዲያስተዋውቁ እጋብዛለሁ ከዚህ ዜማ በኋላ እንግዳዬን እጄ መልሳለሁ መልካም ቆይታ ተወዳጁን ድምጻዊ ከልብና መሰግናለን እንግዳይ ለቃለ መጠይቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ እስኪ ስሞትና የሥራ ድርሻዎትን ለአድማጭ ያስተዋውቁልኝ እሺ እኔ አባታላ ለታ ዋቀዮ ነው ስሜ በኦሮሞ ነጻነት ግንባር ውስጥ የሥራ አስፈጻሚ ኮሚቴ አባል መልካም በዛው ደግሞ የውጭ ጉዳይ ኃላፊ ነኝ የሥራ አስፈጻሚና የውጭ ጉዳይ ኃላፊ አቶ አባጫላ ለታ ለቃለ መጠይቁ ፍቃደኛ ሆነው ስለቀረቡ ደግሜ በአድማጮች ስም ከልብ አመሰግናለሁኝ እስኪ ወደ ውይይታችን እንጓዛለን ከዛ በፊት እንደው በኢትዮጵያ ውስጥ እየተካሄደ የነበረውን እንደው ምርጫ እንዴት የኦሮሞ ነጻነት ግንባር ይመለከታል ከምርጫው በኋላ ደግሞ ህዋት 100% አሸንፍ ያለው ብሎ ገልጿል ከዚህ ተያዘ ጋር የአሜሪካኑ ፕሬዝዳንትም በምርጫ የተመረጠ መንግስት እንደሆነም ገልጸዋል ኦሮሞ እንዴት ይመለከታል በኢትዮጵያ ውስጥ ከዚህ በፊት የተደረጉትም ሆነ አሁን በቅርብ ጊዜ የተደረገውም ቢሆን ምንም አይነት ፍሪ ኤንድ ፌር ምርጫ ተካሂዶ አያውቅም አልተደረገም ለይስሙላ ምርጫ ይካሄዳል ህዝብ ወጥቶ ድምጽ እንዲሰጥ ይደረጋል ወይም ይገደዳል ግን ህዝብ ድምጽ አይከበርም ይሄ ከመጀመሪያውኑ ወያኔ መንግስት ያካሄደው ምርጫ ይሄ ጠባይ ያለው ይሄ ለኛ ግልጽ ነው ለውጭ ሀገር ለአውሮፓ አሜሪካ ለመሳሰሉ ሀገሮች ዲሞክራት መስሎ ለመቅረብ እንደ ሊፕስቲክ ከንፈር እንደሚቀባ ዲሞክራሲ የተካሄደ ምርጫ ነው እንጂ ማን እንደሚያሸንፍ ምርጫው ሳይካሄድ ህዝቡ ወጥቶ ድምጽ ሳይሰጥ የታወቀ ጉዳይ ስለሆነ ይሄን ኦነግ ከመጀመሪያው ጀምሮ ዲሰፌክ የማጭበርበሪያ ዝም ብሎ ለይስሙላ ለመስመምሰል የሚካሄድ ምርጫ ነው ብሎ ነው የሚያየው ኦነግ እና ይሄ ከበፊትም
የተቀየረ በዚህ ዘመን የተደረገ ምንም የተቀየረ ነገር የለም። ምንም አይገርመንም። 100% አሸንፋለሁ ብል ወያኔ አይገርመንም። ግን እንደው አቶ አባጫለ እንደው እንደሚመለከቱት የተለያየ የምዕራባውያንም ይሆን የሀያሏ ሀገር መሪ እዛ ድረስ ሄደው እየመሰከሩላት ይገኛል። ይሄ ነገር ከምን የመጣ ይሆን? አያውቅም ማለት ነው? አይናቸውን ጋርደዋቸው ነው ወይስ ምንድነው ነገሩ? ያውቃሉ። ያወቁ ነው የሚሉት ሌላውን ፓርትነር ነን በሚለው ተመርኩዘው ነው እንጂ ያውቃሉ። በምንም አይነት በኢትዮጵያ ውስጥ ግልጽና ሀቀኛ የሆነ ምርጫ ተካሂዷል ብለው ያውቃሉ። ኦብዘርቨር የሌለበት ምርጫ ኦፖዚሽን ፓርቲ ምንም ሳይዋከብ ግፊት ሳይደረግበት የተካፈለበት ምርጫ እንዳልሆነ በግልጽ ያውቃሉ። እዛ ኢትዮጵያ ውስጥ ያሉት ኤምባሲዎች ምን ይሰራሉ? ይሄን እኮ ነው የሚያጠኑት። ግን ዲፕሎማቲክ እንትን ስለሆነ የኢትዮጵያ መንግስት ያለውን አዎ ብለው ነው የሚቀበሉት እንጂ ያውቃሉ። አጥተውት አይደለም፣ ያውቃሉ። መልካም እንደው የኦሮሞ ህዝብ ትግል በአሁን ሰዓት እንደው ከምን ደርሷል እንደው ይሉኛል? የኦሮሞ ህዝብ ነፃነት ትግል ብዙ ፈተናዎችን አልፎ ብዙ ችግሮችን አልፎ አሁን ወደ ሰልፍ አሰፕሽን ደርሷል። ትግሉ ከድርጅት ከአንድ ግንባር አልፎ ወደ ህዝብ ስለገባ የኦሮሞ ነፃነት ግንባር የሚያካሂደው ብቻ አይደለም፣ የህዝቡ የሚያካሂደው ነው፣ ለነፃነቱ የሚያካሂደው ትግል ነው ብለን ነው የምናምነው። ይሄ በጣም አስተማማኝ ሁኔታ ላይ እንደደረሰ ነው የሚያሳየን። በውስጥ ያለው ተቃውሞ በተለይ የወጣቶቹ የተማሪዎቹ ይሄን ሲታይ የኦሮሞ ህዝብ ንቃት ከፍተኛ ደረጃ ላይ መድረሱና ትንሽ መንገድ ማሳየትና መምራት ብቻ ነው የምንፈልገው እንጂ የኦሮሞ ህዝብ ለነፃነቱ በከፍተኛ ሁኔታ እንደተነሳሳ ነው ያሳየን። ይሄ ነው ሁኔታው ያለው። እንደው አቶ አባጫለ እንደው የኦሮሞ ህዝብ ትግል ብዙ ጊዜ ረጅም ዓመት እንደፈጀ ነው የሚገለጸው። ውጤት ማስመዝገብ ያቃታችሁ ምክንያት በግልጽ ቋንቋ ለመናገር ይቻላል? ለምንድነው ውጤታማ ልትሆኑ ያልቻላችሁት? ይሄን ዓመትስ ሊፈጅባችሁ የቻለው ከምን አንፃር ነው? ይሄ ብዙ ጊዜ የሚጠየቅ ጥያቄ ነው። የኦሮሞ ህዝብ ትግል ከየት እንደተነሳ በደንብ መመርመር ነው ለዚህ መልስ የሚሆነው። የኦሮሞ ህዝብ ነፃነት በተለይ አሁን በኦነግ የሚመራው ትግል ጀመር። የኦሮሞ ህዝብ ሁኔታ ምን ነበረ? ኦሮሞ የሚባል ህዝብ የሚታወቅ ነበረ? ራሱም ህዝቡም እኔ ኦሮሞ ነኝ ይል ነበር? ኦሮሚያስ የሚባል ሀገር ነበረ? አካባቢም ይሁን ሀገር ነበረ? ኦሮሞ ስም ራሱ በዚህ ትግል ነው የመጣው። ኦሮሚያ የሚለውም በኦሮሞ ህዝብ ትግል ነው የመጣው። ቀጥሎም የኦሮሞ ቋንቋ ራሱ አፋን ኦሮሞ ወደ መጥፋት ደረጃ ላይ የደረሰ ቋንቋ ዛሬ የትምህርትና የስራ ቋንቋ መሆኑ ይህ ትግል ነው ያመጣው። ትግሉ ውጤት ግብ አላስመዘገበም፣ ውጤት አላመጣም ማለት አይቻልም። አምጥቷል። ኦሮሚያ የሚባል አሁን አለ፣ ኦሮሞ የሚባል ህዝብ አለ። ማንንም ብጠይቅ ዛሬ እኔ ኦሮሞ ነኝ ይላል እንጂ እኔ ቆጦ ነኝ ወይም እኔ ጋላ ነኝ ወይም እኔ እንደዚህ ነኝ አይልም። በዛን ጊዜ ትግሉ ሲጀመር ግን ለሚሰጥ መልስ እንደዚህ አይነቱ ነበር ማለት ነው። ስሙንም ይደብቃል፣ ማንነቱን በማንነቱ ያፍር ነበር ይሄ ትግል ሲጀመር እና
ከዛ ያንን ህዝብ ትልቅ ሰፊ ህዝብ ማጣትና ማደራጀቱ ራሱ ብዙ ጊዜ ይወስዳል። በበርቤል አንድ ማፍላት ነገር ነው የኦሮሞዎች ሁኔታ እና ብዙ ጊዜ ወሰደ የሚባለው የኦሮሞ ያኔ የነበረበትን ሁኔታ ሳይመረምሩ አውግ ብዙ አመታት ተቆጥሯል። ግን ከየት ተነስቶ እዚህ እንደደረሰ ማጥናትና መተንተን ያስፈልጋል እንጂ ጊዜ አልወሰደም። ይሄ ከጥፋት ደረጃ የተመለሰ ህዝብ ነው እና ጊዜ በጣም አጭር ነው። እንደው እርሱ አሁን ያሉኝ ያሉት ውጤት ያስመዝግቧል የኦሮሞ ህዝብ ትግል ነው። እንደው የኦሮሞ ነጻነት ግንባርን ለምንድነው ውጤታማ አልቶኑ ያልቻላችሁበት ተብላችሁ ብትጠየቁ ለምሳሌ የኦሮሞ ህዝብ የከፋው ነው የኦሮሞ ተበድያለሁ የኦሮሞ ነጻነት ፈልጋለሁ ብሎ በተለያየ ቦታ እያመጸ እየታሰረ እየተገደለ እየተሰደደ ይገኛል። እንደው ይሄንን ነገር እናንተ ውጤታማ ልትሆኑበት ያልቻላችሁት ድርጅቱ የኦሮሞ ነጻነት ግንባር ፋክሽን ሊያደርግ ያልቻለበት ምክንያቱ ዋናው ምንድነው? ለምንስ ነው ወጣቶችን አሰማርቶ አንድ ላይ ተቀናጅቶ ውጤት ሊያመጣ ያልቻለው? ውጤት አላመጣም እንትናናለም የሚባለው በምን መስፈርት እንደሆነ አይገባኝም። ለምሳሌ በጥቂት አመታት ውስጥ ከኋላችሁ ተነስተው ዛሬ የተለያየ ዓለም ሚዲያ ሽፋን እየሰጣቸው ያሉ ድርጅቶች አሉ። የኦሮሞ ነጻነት ግንባር ወደ 45 አመት ተጠግቷል እና ካጠገባቸው ተነስተው እየተዋጉ አሉ የሚሉ የኦሮሞ ልጆች ቅሬታ እየገለጹ ያሉ ልጆች አሉና ይሄንንስ እንዴት ያጣጥሙታል? ነገር አሁን ለምሳሌ የሚያነሳው የኤርትራ ትግል የትግራይ ወያኔዎችን ትግል የሚያነሱ ኤርትራውያን ያኔ እኔ ኤርትራዊ ነኝ ብለው ንሻቢያ ህዝቡን አላስተማሩ። ህዝቡ ኦልሬዲ ኮንሸስ ነው ኤርትራዊ መሆኑ በቋንቋም ኮንሸስ ነው። አንተ ማነህ ብትል ኤርትራዊ ይላል። ያ ደረጃ የነበረ ህዝብ ነው ወደ ትግል የመጣ። ያን ጊዜ የነበረው የዓለም ሁኔታ ደግሞ ለትግሉ ምቹ ነበር፣ ካምፕስ ነበር። የኦሮሞ ህዝብ ትግል ሲነሳ ቅድም የጠቀስኩልህ ነገሮች ነበሩ እና ጎረቤት ደግሞ የሱዳን በስተቀር በምዕራብ በምስራቅ በኩል ያለው የሶማሊያ መንግስት የኦሮሞ መሬት የሚፈልግ ነው እና ጎረቤት ሆነ የሳንቶሪ የውጭ ግንኙነት ደግሞ በጣም አስፈላጊ ነው እና ያ ሁኔታዎች ተደማምረው ሁለተኛ የኦሮሞ ህዝብ የንቃት ደረጃ በዛን ጊዜ የነበረው በጣም ዝቅተኛ ስለነበረ ብዙ ጊዜ የወሰደው ያ ነው። ዛሬ ቢሆን አሁን በኦሮሞ ህዝብ ባለበት ደረጃ ያን ትግሉ ሲጀመር በዛን ጊዜ በዚህ ደረጃ ቢሆን ነው በሺዎቹ ተማሪ ወጣቶቹም ማስተላለፍ የሚችልበት ጊዜ ያኔ ምልመላ ሄደን አንድ ሁለት ሶስት ብቻ አገኘን ሌላውና ታገል ብትል የለም እኔ ኖሮ አሻሽላለሁ የሚል ነበር እና ያ ሁሉ አልፈን ነው ዛሬ ይሄን ደረጃ ላይ የደረስነው። ውጤት አላስመዘገበም ምን አላደረገም የሚባለው ነገር እኛ ውጤት ያስመዘገብነው የኦሮሞ ህዝብ ንቃተ ህሊናውን መቀየር ትግሉ መቀየር ራሱ ትልቅ ውጤት ነው። ከዚህ በኋላ ኢሪቨርሲብል ደረጃ ደርሷል። ያ ትልቅ ውጤት ነው ለኛ። ከዚህ በኋላ ኦሮሚያ ልትባቃይ ከዚህ በኋላ አፋን ኦሮሞ የገበሬዎች ቋንቋ ሊሆን አይችልም። ያ ትልቅ ድል ነው እና ከዚህ በኋላ ትግሉ በእያንዳንዱ ኦሮሞ ቤተሰብ ወይም ደጃፍ ደርሷል። ከዛ በኋላ ይሄን ይዞ መሄድ የሱ የራሱ ጉዳይ ነው ማለት ነው። ይሄ ራሱ ትልቅ ድል ነው ለኛ እና እንደ ከዛ ከወያኔዎችም ወይም ከኤርትራውያን ጋር ማስተያየት ትክክል አይደለም። ትግሬው ለትግል ስንሰለፍ ማነው ብለህ ብትጠይቀው እኔ ትግራዋይ ነው የሚለው ያውቃል። የኦሮሞ ግን እንደዛ አልነበረም። አንተ እንደዚህ ኦሮሞን አንተ ሌላው ብትጠይቅ የኦሮሞ እኔ እስላም ነኝ ይላል። በሌላ ይወጥ ወይ እኔ ጋላ ያ ሁሉ ውስጥ ነው ያለው እና
አላስመዘገበም የሚል የትግሉን ውስብስብነትና አስቸጋሪ ሁኔታ ውስጥ በጣም ጥቂቶች ሰዎች ናቸው ነበሩ ይሄን ያደረጉት። ለዛሬ ቢሆን ኖሮ በጣም ቀላል ነበር ማለት እና ኮምፔር ኮንትራስት አይነት ጥያቄ አይሰራም። መልካም ጥሩ ነገሮች ያስመዝግበናል። የኦሮሞ ህዝብ ህሊና ንቃት ለዛሬ ያለው ኦሮሞ አድርሰናል ነው እየገለጹት ያለው። የኡነት የኦሮሞ ህዝብ ባሁን ያለበት ጥሩ ደረጃ ላይ አለ። ግን ብዙ ጊዜ የኦሮሞ ህዝብ ራሱ የሚናገረው ነገር አለ። እርሶ የሚመሩት የኦሮሞ ነጻነት ግንባር ሁሉንም የኦሮሞ ተወላጅ ያላቀፈ እንደሆነ ይነገራል። የኦሮሞ ህዝብ ድርጅት ከሆነ እናንተ የምትመሩት የኦሮሞ ነጻነት ግንባር ሁሉንም ማካተት አልነበረበትም? ሁሉም የኦሮሞ ልጅ ራሱን በዛ ውስጥ ማየት አልነበረበትም? ካላየ እውነት እናንተ የኦሮሞ ነጻነት ግንባር ወይም የኦሮሞ ህዝብ ድርጅት ናችሁ ማለት ይቻላል? ተመልከት፣ ይሄ ግንባር ነው እንጂ የኦሮሚያ ፓርላማ አይደለም። ኦነግ ግንባር ነው። ግንባር ደግሞ ወደ ትግሉ ለመግባት ከትግሉ ለመሳተፍ የሚፈልግ ይመጣል እንጂ በተወካይነት አይሰራም። በተወካይነት ከራያ ኦነግ ውስጥ የለም እስቲ ፈልጉ አንቱ ብለህ አታሰልፍም። ይሄ ሰልፍ ሳክሪፋይስ የሚጠይቅ ነው ትግሉ እና ከመጣ እሰይ ታሰልፈዋለህ። እንደ ችሎታው ደግሞ ወደ አመራር ደረጃ ተወስደዋል። ራያ ስለሆነ እዚህ ኦነግ ውስጥ መገኘት አለበት፣ ሊደርሺፕ ውስጥ መገኘት አለበት። ምንም ችሎታ የሌለውን ራያ ስለሆነ ብቻ ወደ ሊደርሺፕ ውስጥ ብትወስደው ይሄ ግንባር ስለሆነ ያዳክመዋል እንጂ አያጠናክረውም። ድርጅቱ ግን ኮንሽስሊ ሁሉም አካባቢ ሁሉም እንዲሳተፍበት ይቀሰቅሳል። ግን በግድና ቱለማና አንተ መጫና ወይም አንተ ኢቱ አንተ ቦረናና ብሎ ከቤት ጎትቶ ያለ ፍቃዱ ያለ ፍላጎቱ ና ተሰለፍ ኦሮሞ ግንባሩ የኦሮሞ ህዝብን እንዲመስል የኦሮሞ ህዝብን የሚያንጸባርቅ መሆን አለበት ብሎ ከዛ አይሰራም። ይሄ ግንባር ነው። ወደፊት ወደ ኦሮሚያ ፓርላማ ከተቀየረ ሪፕሬዘንታቲቭስ አሁን ከአንድ ቤተሰብ 2 3 4 የሚሰለፍበት አለ። በሪፕሬዘንቴሽን ቢሆን ኖሮ እንደዚህ አይሆንም። ከአንድ ቤተሰብ አንድ ሰው ይወከላል ማለት ይሀብቷል። ይሄ ማስተዋል ያለብን ይሄ ግንባር ደግሞ ፈቃደኛና ራሱን ለመስዋዕት የሚሰዋ ሰው ነው። ኢንዲቪጁዋልስ ናቸው የሚሰለፉት እንጂ ተወካይ አይደለም። አመራሩ ግን ኮንሽስሊ ምን ያደርጋል? ከሁሉም አካባቢ ሁሉም እንዲሳተፉበት ያደርጋል። ችሎታ ያለው በአመራሩ ውስጥ ከየአካባቢው እንዲሳተፉበት ይደረጋል። ለዛ አይነት ነው እኛ የምንሰራው። መልካም። እንደው በእናንተ አመለካከት በአመራሮቹ ማለት ነው የኦሮሞ ህዝብ ትግል ወይም ኦሮሞ ነፃ መቼ ይወጣል ብላችሁ ትገምታላችሁ? ባጫላ የትንቢት ነገር አይሰራም በትግል ውስጥ። ነገ ብልህና ማንሰራ ከሆነ ነገ ብለህ ነበር ስትለኝ የኦሮሞ እንደዛ አይሰራም። በትንቢት እንደዛ ቀን እዚህ ሰዓት በዓመተ ምህረት 2016 እንደዛ አይሰራም። የህዝቡ ለምሳሌ የህዝቡ ለመስዋዕትነት የሚያደርገው ከትግሉ የሚያደርገው ተሳትፎ ውጤቱን ይወስናል። 2 ዓመት ሊወስድ ይችላል፣ 3 ዓመት ሊወስድ ይችላል። ያ እንዲፋጠን ያ ቶሎ እንዲመጣ ለማለት በሁሉም አቅጣጫ ይሰራበታል። ግን መተንበይ አይቻልም።
እንደው ከዚህ ጋር ላነሳ የፈለኩት ነገር አለ ምክንያቱም ብዙ ጊዜ የኦሮሞ ነጻነት ግንባር እንደው በተለምዶ የሚጠራው ሸኔ የሚባል ነገር አለ ሸኔ ከኦሮሞ ህዝብ በቂ ድጋፍ አግኝቷል እንዲታገል ወይም ታግሎ እንዲያታገል የምታገኙት ነገር አለ ህዝብን እናንተስ አደራጅታችሁ ከህዝባችሁ ጋር ተተዋወቃላችሁ ወጣችሁ ያለውን ችግር ህዝቤ ሆይ ችግራችን እዚህ ጋር እንደዚህ አይነት ችግር አለብን እንደዚህ ደርሰናል ብላችሁ ገልጻችሁ ታውቃላችሁ ህዝብ እስከናንተ ጎን እንደው በተለያየ ነገር ቆሟል ምክንያቱም ያካሄዳችሁ ያላችሁ ትግል ደም የሚጠይቅ ነው ጥይት የሚጠይቅ ነው መድኃኒት የሚጠይቅ ነውና ይሄንን ነገር ከህዝቡ ተሟልቶላችኋል እናንተስ ችግራችሁ ለህዝብ ገልጻችኋል ያቄ ህዝቡ በመልስ ነው ጥሩ እኛ ማጋነንም ወንት ለማድረግ ሳይሆን ኦኤልኤፍ በኦሮሞ ህዝብ ልብ ውስጥ ነው ያለው ባንም ብትል ይሄ በየኢትዮጵያ ወያኔ መንግስት በኦሮሞ ህዝብ ላይ የሚያካሂደው በየጊዜው ደግሞ ህዝቡ የሚያሰማው መፈክርና እንቅስቃሴ በግል ህዝቡ ከኦሮሞ ነጻነት ግንባር ጋር መሆኑ በግል ያስረዳል ምስክርነትም አለው ወጣቶቹ ገና በሽግግር መንግስት ውስጥ የነበረ ጊዜ ትንንሽ የነበሩት ታቱ ኦኤልኤፍ ብሎ ሰውነታቸው ላይ ታቱ የሰሩበት ጊዜ አለ አሁን ምንም ይሄ በኦሮሞ ህዝብ ልብ ውስጥ ነው ያለው የሆነ እኛ ሰራንበት አልሰራንበት ናሽናሊዝም ደግሞ በጥላት ነው የሚገኘው የሚያድገው ሲቀና ያን ናሽናሊዝም ደግሞ ፎርትረንት ሆኖ የሚያደርገው ያመጣው ህዝቡ ያሳወቀው ኦነግ ስለሆነ ኦነግ በኦሮሞ ህዝብ ልብ ውስጥ ነው ያለው ለነው ምናምነው ይሄም አይደለም ሌላ ድርጅት አለ ሌላ ከሆነ ዲስፕሩቭ ማድረግ ነው ህዝቡን ሄደ ብጠይቅ ኦነግ የሚያውቀው ኦነግ አባው ነው لا زفانو منو بتاع يمان انه يمكن اوبيدون አይልም ወይ ለጥንዶም ነው لا ይሄ ምንድነው ያን የሚያሳየው የህዝቡ አስተያየት የህዝቡ ፍላጎት ምኞት አስተሳሰብ በሙሉ ከኦነግ መሆኑን ነው የሚያሳየው ይሄ መስፈርት ኢንተርቪው አድርገህ ምን አድርገህ ይታወቃል አይደለም ራሱ መንግስት በየጊዜው የሚያስረው አንተ ኦነግ ነህ ብሎ የሚያስረው ኦነግ እንዲሆን እያደረገ ነው ይሄ ህዝቡ እንዳይረሳ ኦነግን እንዳይረሳ እያደረገ ያለሱ ሌላ ተስፋ የለንም ብሎ ህዝቡ ባለበት ሁኔታ ነው ያለነው ማለት ነው መልካም እስኪ በዚህ ዜማ ረፍት እናርግና ከትንሽ ደቂቃ በኋላ ተመልሰን በድጋሚ እንወያያለን የኦሮሞ ነጻነት ግንባር ኦነግ ከግንቦት 7 አመራሮች ጋራም በደብቅ አስመራ ውስጥ ሽርሽር ጀምሯል እየተባለ ይነገራል ወይም ድርድር ላይ እንዳለ በርካታ የኦሮሞ ተወላጆች እያወሩት ይገኛል እውነት ይሆን በዚህ ላይ አቶ አባጫላ መልስ ይኖራቸዋል በዜማ ቆይታ እናረጋለን
ተወዳጁ ድምጻዊ ኤቢሳ መልካን ከልብና መሰግናለን። የኦሮሞ ህዝብ ትግል በአሁኑ ወቅት እየተቀጣጠለም እየተጓዘ እንዳለም አቶ አባጫላ ለታም እየገለጹ ይገኛሉ። በዜማው ዘና እንዳሉ ተስፋ አደርጋለሁ። አቶ አባጫላ እንደው ወደ ቀሪው ጥያቄ እስኪ ላምራ። አንድ የሚነገር ነገር አለ በኦሮሞ ውስጥ በአሁን ሰዓት ሁሉም የኦሮሞ ህዝብ ጆሮ ሰጥቶት እየተከታተለ ያለው ነገር አለ። ስለ አንድነት ነው ማወራው። አራት የኦሮሞ ድርጅቶች ውደት ፈጥረዋል። ከተቀሩት የኦሮሞ ድርጅቶች ጋራ ውደት ለማካሄድ እንቅስቃሴ እያደረጉ እንዳለ እየሰማን እንገኛለን። በዚህ ውስጥ የእርሶ ድርጅት እርሶ የሚወክሉት ድርጅት ተሳትፎ እያደረገ ይገኛል። ስለ አንድነቱስ ምን ይለናል? የአንድነት ጥያቄ ብዙ አመት ሲጠየቅ የቆየ ጥያቄ ነው። በየደረጃው መልስ እየሰጠን እየመጣን ነው። በእኛ በኩል ቋሚ እንትን እዚህ ላይ ቋሚ ፕሪንሲፕል እንትን ነው ያለ ነው። አብረን አንድ መሆን የምንችል ድርጅቶች ተዋህደን አንድ መሆን አለብን የሚላል መዋህድና እንትን ማንችል ከሆነ ደግሞ እዛው ሪኮግኒሽን ሰጥተን አንዱ ሌላውን እንዳ ላይ ፕሮፓጋንዳ የተላቻ ዘመቻ እንዳካሄድ ተስማምተን ዋናው ጠላት ላይ ማተኮር የሚል ነው ያለነው። በዚህ መሰረት እኛ በጣም የሚያሳዝነው እያንዳንዱ ግሩፕ ወጥቶ እኔ ኦሮሞ ነጻነት ግንባር የሄደሌ ኦሮሞ ነጻነት ግንባር የሄደሌ ይህ በጣም የሚዘገንን ሁኔታ ነው እና ይሄ መቅረት አለበት። አንዱ እንደ ችርቻሮ ተደረገ እኮ አሁን ያ በቀደም የዘበሻኑ ምናምን ላይ የወጣው በጣም ይዘገንነኛል። ለዛ ኦሮሞ ነጻነት ግንባር የገሌ ነጻነት ግንባር የሚመራ ይሄ መቅረት አለበት። ኦሮሞ ነጻነት ግንባር ከሆነ በዛ ፕሪንሲፕል የሚያምን ከሆነ አንድ ስም መሄድ አንድ ድርጅት ስር መጠቃለል ያ ደግሞ ራሱ ሳክሪፋይስ የሚጠይቅ ነገር አለ። ምክንያቱም መለያየት ቀላል ተመልሶ አንድነት ማምጣት ግን በጣም ከባድ ነው። በዛ ላይ እየሰራን ነው። የኛ ፕሮግራም የኛ ዓላማ አንድ ግቡም አንድ ከሆነ ድርጅቶች ጋር ፋክሽንስ ጋር ቡድኖች ጋር እስከ ውህደት አንድ እስከ መሆን ድረስ እንሰራለን። ያ እየቀጠለ ነው። እንደው አቶ አባጫላ ከይቅርታ ጋር እንደው ራስዎት ያነሱት ነገር አለ ዘሀበሻ ዌብሳይት ላይ የወጣ ነገር አለ። አራቱ ውህደት ፈጥረው ከአቶ ዳውድ ጋራ ከተቀሩት ሁለቱ ጋራ ውህደት ለማድረግ እየተነጋገሩ እንዳለ ነው ያ ዌብሳይት የገለጸው። መቼም ድርድር ስትደራደሩ የሆነ ነገር የምታረጉት ነገር አለ። ሰጥቶ መቀበል የሚባል ነገር አለ። ሌላም ደግሞ እናንተ እነሱም የሚከሱት ነገር አለ። ለዚህ መከፋፈል ሁሉ ዋናው መነሻው እናንተ እንደሆናችሁ ይገለጻል። ሸኔም በሩን ዘግቶ ከራሱ ሰዎች ጋራ ራሱ ከሚመሳሰሉ ሰዎች ጋራ ብቻ ድርድር እያደረገ እንዳለ ነው እየተነጋገረ ያለው። ለመከፋፈሉ ዋናው እናንተ መንስኤ መሆናችሁን ታውቁት ይሆን? ምን ይሉኛል?
ከሳሽ የፈለገውን ሊል ይችላል። እኛ ግን እንደዛ አይደለም የሚለው ማለት ነው። የፈለገ አዎ ብሌሚንግ ሸኔ በጣም ቀላል ነው። ግን ኦን ዘ ቴብል አምጥተን ቁጭ ብለን ተወያይተን የለም አንቀበልም ያለንበት ጊዜ የለም። ድርድር ነው እና እንደራደራለን። አሁን አምስቱ ምናምን አሁን በቀደም አንድ ወደ ተፈጠሩ ከሚሉት ውስጥ በአንድ ግሩፕ ውስጥ ከአንድ ግሩፕ ጋር እንወያይ ነበር። ያ ግሩፕ ሄዶ ከዚህ ብረት ጋር ገባና ግሩፕ ውስጥ ገብቶ አሁን በዛ መልክ እየመጣ ግን እኛ ምንድነው ያለው ቁጭ ብለን እንወያይና ዲፍረንስ ያለውን ዲፍረንስና ያለውን አንድነት ለይተን ውህደት ወይም ትብብር እንስጠን ያለው ይሄ ደግሞ ይቀጥላል አይቆምም። ግን አንዳንዶቹ የትናንትና ያሉትን ረስተው ዛሬ ተመልሰው እንደዚህን እኛ ለኦሮሞ ነጻነት ግንባር የ2004ቱን ፕሮግራም ተቀብለናል። ያኛውን በቀደም ከግንቦት ሰባት ጋር ከሌሎች ጋር እኛ ኢትዮጵያዊ እኛ እንደዚህ ነን ሲሉ የነበሩት በሙሉ ዛሬ እንደቀረጣ አስመስለው ያ that must be clear መጀመሪያ እስከተደረጉ ያ has to rest to history እና እንደዛ አይነቶቹ ጋር ጊዜ ይፈልጋል፣ ድርድር ይፈልጋል፣ ክሊሪፋይ ማድረግ ያስፈልጋል እንጂ እኛ ቁጭ ብለን አንወያይ ያለበት የለም። ከሽግሩ አካል ካመጨው ሳይሆን ባለው ማለት ቁጭ ብለን ማንም ሌላ ሶስተኛ አካል ሳይኖር ተወያይተን ነው ውህደቱን የጨረስነው። ሌሎችም ጋር ሶስተኛ አካል ሳይኖር ቁጭ ብለን መወያይ እንፈልጋለን። ፈቃደኛ ነን። አሁን ደግሞ በግሩፕ ሚንቱ በሚኒቱ the door is open በእኛ በኩል ለውይይት ግን ዋናው ምንድን ነው ዓላማው ፖለቲካል ፕሮግራሙ ምንድን ነው የሚያስተባብረንና ለውህደትም የምንጋብዘን ያ ፕሮግራሙ አንድ ከሆነ አክሽን መኖር የለበትም። የተለያዩ ቡድኖች መኖር የለባቸው። አንድ ሆነን እንሰራለን። ይሄ ነው የኛ ዓላማ። እንደው ግልጽ ለኦሮሞ ህዝብ ግልጽ ለማድረግ ያህል እንደው በአሁኑ ወቅት እየተደራደራችሁ ካለው ድርጅት ጋራ እንደው ስሙን ይገልጹልናል? አሁን ከሁልፎ ጋር ድርድር አለ። አልተዘጋም። እየተዋጠጠ ነው እንጂ አለ። ጉርሙ ከብታውታ ከሚባለው ጋር እንደዚህ ነበረ። እነሱ አሁን እኛ ጋር ካለው ድርድር ትተው ወደዛ ግሩፕ ገብተው መጀመሪያ ይሄ ጉርሙ ከብታውታ እኛ ኢንዲቪጁዋልስ ነን እንጂ ድርጅት አይደለም፣ ግሩፕ ኦፍ ኢንዲቪጁዋልስ ነን። ኋላ አሁን እንደ ድርጅት እየመጡ ነው። ግን እኛ ከኡልፎ ጋር አሁንም በሩ ክፍት ነው፣ እየተወያየን ነው። ኮንታክት አለ። I hope ቅርብ ጊዜ ከነሱ ጋር አንድ ውጤት ላይ እንደርሳለን ብለን ነው የምናምነው። ሌሎችም በግሩፕ ሚንቱ በሩ ክፍት ነው፣ እንወያያለን። የምንስማማ ከሆነ እንስማማለን፣ የማንስማማ ከሆነ ደግሞ በመተባበር ደረጃ አናላይሲስ ፎርም እንቀጥላለን። እኛ ዋና ይሄ መከፋፈሉ አንደኛ ችግሩን ይጎዳል፣ ሁለተኛ የህዝቡን የኦሮሚያ ህዝብ ሳይኮሎጂ በጣም ይጎዳል። ተከፋፈሉ የሚለውን ሲሰማ የኦሮሞ ህዝብ በጣም ይጎዳል። ምክንያቱም ይሄ የመሞተ ያለው በኦሮሞነቱ ስለሆነ ለዛ የሚደርስለት ደግሞ ፈልገው እንጂ እዚህ በትናንሽ ነገሮች ላይ የሚከፋፈል ግሩፕ አይፈልግም እና ያ ለዛ ሁለቱ ብለን ችግሩ እንዲጠነክር ለማድረግ ሁለተኛ የኦሮሞ ህዝብ ሳይኮሎጂ እንዳይጎዳ ለትግሉ እንዲሰለፍ ለማድረግ ለዚህ ሁለቱ አብይ ጉዳዮች ላይ ምክንያት እኛ ይሄን ወደ ዩኒቲ ወደ እንትን የምናደርገውን
እንቅስቃሴ ይቀጥላል። መልካም አባጫላ እንደው የኦሮሞ ነጻነት ግንባር ከተቀሩት ህዝቦች ጋራ በጋራ የመስራት ለምሳሌ ሁለታችሁም ወይም የተቀራውም ህዝብ የጋራ ጠላት ነው ያላችሁ ያ ጠላት ደግሞ ወያኔ ነው ለምሳሌ የኡጋዴን ይሆናል የግንቦት ሰባት ሰራዊት ሊሆን ይችላል አብራችሁ የመስራት ሁኔታ ምን ይመስላል ቀደም ያስተዋወቁት ነገር አለ የኦሮሞ ነጻነት ግንባር ከጂ7 ግንቦት ሰባት አርበኞች ጋራ ድርድር እያደረገ እንዳለ እየተነገረ ይገኛል ይሄስ ምን ያህል እውነት ነው ያ በመጀመሪያ ደረጃ እንደ ፕሮግራሚ ይሄን ሰርቪስ ይሄን አውጣ ይሄን ገልጽ ይሄን ጨምርበት የሚል ከሚል ድርጅት ጋር አንሰራ ግንቦት ሰባት ያለ ይሄን ከፕሮግራማቸው ውስጥ ሰልፍ ዲተርሚኔሽን የሚለው የራሴን ድል በራሴ መወሰን እስከመገንጠል የሚለውን ሰርቪሱ ነው ያለ ካሰረጋችሁ ከእናንተ ጋር ሰራ ማለት ይሄን መሰረት ስለማይችል ከነሱ ጋር መስራት አልቻለም ማለት ይሄ በግልጽ ብርሃኑ ነጋ ይሄ ነው ያለ አውቶላ አለበለዚያ አንሰራ ከእናንተ ጋር ሰራ እንከፋፍላችኋለን ያለ እና እንደዛ አይነት ዛቻ እናንተን ካለ ድርጅት ጋር እና ፕሮግራምን ደግሞ ይሄን አውጣ ይሄን ሰጥቶ ይሄን እንደዚህ ከምን አይነት ድርጅት ጋር አንተራ በእነሱ ጋር እየሰራን ከኡጋዴን ጋር እየሰራን ከሲዳማ ሊብሬሽን ፍሮንት ጋር እየሰራን ከቤኒሻንጉል ጋር እየሰራን ከጋምቤላ ጋር እየሰራን ከሌሎችም ጋር እየሰራን ይሄ ግን በደብት እንደዚህ ያደርግ የሚለው ጋር አንተራ የሚወራው ደግሞ በይሆናል ዶክተር ብርሃኑ አስመራ ላይ የኦነግ ሊቀው ዳውድ አስመራ ላይ በቃውለቱ ተቀራረሙ አሁን እየተወያዩ ይሄ በይሆናል እንደ ህልማኛ የሚወራ ወሬ ነው እንጂ ያንን ባነገር የለም ብናደርግም ውይይት ብናደርግም በግልጽ ለህዝባችን ለትናችን እናደርጋለን እኛ በድብቅ አንታ ግን የለም ይሄ በይሆናል ነው ዶክተር ብርሃኑ ዘትለ በቃ ሁለቱ ተገናኝተዋል እየተወያዩ ነው እንደዚህ ኦነግ እኛ ኦነግ ከነሱ ጋር ውይይት የለንም አሁን ምናልባት የፋክሽኑ የጀነራል ከማል ገልጾ ከሱ ከብርሃኑ ነጋ በፊት ከሱ ጋር ግንኙነት አለው ከሱ ጋር ውይይት ጀምሮ ሊሆን ይችላል እንጂ እኛ በእኛ በኩል እንደዚህ ያም ሊሆን ይችላል ነው እንጂ አላውቅም ሊሆን ይችላል እንጂ በእኛ በኩል የለም መልካም እንደው የኦሮሞ ነጻነት ግንባር የውጭ ዲፕሎማቲክ ስራ አይሰራም የሚባል ነገር አለ አይሰራም ደካማ ነው የሚባል ነገር አለ እናንተ የኦሮሞ ነጻነት ግንባር አመራሮች የውጭ ዲፕሎማቲክ ስራ አለመስራታችሁ የኦሮሞ ህዝብን ትግል ከተቀራው ዓለም ጋር የተቀራው ዓለም የኦሮሞ ህዝብን ችግር እንዳያውቅ አድርጎት ይሆን ይሄን ብሎ የሚነሳ ትችት ነው እንጂ በየጊዜው እናወጣውን መግለጫዎች ማወቁ ናቸው እንጂ ከዩሮፒያን ዩኒየን ፓርላማ ጋር በጣም የጠበቀ ግንኙነት አለን በቅርብ ጊዜም ከነሱ ጋር የተደረገ ውይይት አለ ዩኤንፒኦ ጋር በጣም የጠበቀ እንትን አለን እየሰራንም ነው ሌሎችም ጋር እንደዛ ነው ግን ይሄን እኛ በይፋ በማስ ሚዲያ ስለተናገረ ነው እንደዚህ እንጂ እየተሰራ ነው የዲፕሎማሲ እሱ ብቻ አይደለም የፐብሊክ ዲፕሎማሲም እየተሰራ በብዛት እየተሰራ ነው አውስትራሊያ የኦሮሞ ሰፖርት ግሩፕ አውስትራሊያ በጣም ጥብቅ ግንኙነት እና ብዙ ስራ እየሰራ ነው ይሄ እነዚህ ብዙ ስራዎች አሉ እየተሰራ ኮንግረስ አካባቢ ያሉት ጋር የሚሰራውና እነሱ ስለ ኦሮሞ ኢሹዎች የሚያነሱት በስፋት እየተካሄደ እና ይሄ
ዲፕሎማሲ አልተሰራም ካለው ማስ ሚዲያ ላይ ወጥቶ ከስላል ቀረበ ሊሆን ይችላል እንጂ ሊቆምም አይችልም። ትግሉ እስካለ ድረስ ይቀጥላል። ትግሉ እስካለ ድረስ ይቀጥላል። የምናደርገው መግለጫ የምናወጣው መግለጫ ወይም የምናደርገው ጥሪ ራሱ ዲፕሎማሲ ስራ። መልካም እንደው የመጨረሻ ጥያቄ ያደረገ የፈለኩት ነገር አለ። እንደው አቶ አባጫላ የኦሮሞ ነጻነት ግንባር አመራሮች በ21ኛው ክፍለ ዘመን የ21ኛው ክፍለ ዘመን ከቴክኖሎጂው ጋር ተተዋወቃላችሁ? አመራሮች ከያሁን ያለውን ቴክኖሎጂ ጋር ተናባችሁ አብራችሁ የመስራት ስራ እንደው ሁኔታ ምን ይመስላል? ምን ያህል አፕዴት ሆናችኋል ከቴክኖሎጂው ጋር? እንግዲህ የትኛው ነው ብሎ አልገባኝም። ፌስቡክ ነው ተጠቀምበት ነው እንግዲህ አላለም። እስቲ ምርመራ አስመጣን እናውቃለን እንጂ ኢሜል ነው፣ ዌብሳይት አለን፣ ቶክ ሊስት አለን፣ እንትን ፓልቶክ አለን፣ ዲጂታል ወደ ታባው በዲጂታል ማስ ሚዲያ ውስጥ እናስገብተናል። የትኛው ውስጥ ነው እንግዲህ የት ቦታ ነው ከዘመናዊው ቴክኖሎጂ ወይም ሚዲያ ጋር አሰሩ የሚባለው ምን እንደሆነ በጣም ኤንሸንት ተደርጎ ኦነግን አመራር እንደ ኤንሸንት አንትናሪ አድርጎ እንደማቅረብ ኢሜል ተጠቀማለን፣ ፌስቡክ ተጠቀማለን፣ ትዊተር ተጠቀማለን። አሁን እንግዲህ ይሄን ተጠቀም እንግዲህ እኔ የተጠቀምኩ ነው የወቀልኝ ብዬ አዋጅ አልናገርም። እንጠቀምበታለን። ስብሰባዎች በፓልቶክ እናደርጋለን። ይሄ ራሱ ጊዜያዊው የዘመናዊ ሚዲያ ወይም ቴክኖሎጂ ያመጣው አይደለም። ምን ማለት ነው? እና ራሱ ምርት ነው የዚህ አይነት ጥያቄ። እኛ ከሆነ ምን ማንቀየር አይነት ድርጅቱ አመራሩ የማይቀየር አይነት አድርጎ ማቅረብ ትክክል አይደለም። እንደው ይቅርታ እኛ እንደ አንድ ጋዜጠኛ የምንጠይቀው የኦሮሞ ህዝብ እየተናገረ ያለውን የኦሮሞ ህዝብ ስሜትን ነው የምናንጸባርቀውና ይሄ የኦሮሞ ህዝብ ጥያቄ ስለሆነ ነው እየጠየቅኩት ያለው አባጫላ። ይሄም በምን መስፈርት ነው አሁን የኦሮሞ ነጻነት ግንባር አመራር በዘመናዊና አይጠቀሙም ሲባል በምን እንዴት ነው የታወቀው? በምን ነው? እኔ ኢሜል አልጠቀምም፣ እኔ ትዊተር የለኝም፣ እኔ ፌስቡክ የለኝም፣ እኔ ፓልቶክ በምን መስፈርት ነው? ዝም ብሎ የቀረበ ጥያቄ ነው። ይሄ ባድ ጥያቄ ነው። በምን መስፈርት ነው? በምን መስፈርት ነው? ዳት ኢዝ አሁን እንግዲህ ኦኬ አንዳንድ አካባቢ ያለው በጣም ኢንተርኔት ኮኔክሽኑ በጣም ዊክ የሆነ ቦታ ሁሉ ነገር እንደልጅ ላትጠቀም ትችላለህ። ግን ታውቃለህ ሁኔታው እንደሆነ ታውቃለህ። ያ እንደዚህ አይነቱ ሊያግድ ይችላል። አሁን ለምሳሌ ኤርትራ ኢንተርኔት ኮኔክሽን በጣም ዊክ ነው። ፓልቶክ ከዛ ይጠቀማለሁ ብትላችል ኢሜል ትጠቀማ፣ ዌብሳይት ታያለህ፣ ፌስቡክ ታያለህ፣ ትዊተር ታደርጋለህ። ፓልቶክ ግን አችልም። ኢንተርኔት ኮኔክሽን ፊልድ ያለው እንደዛ ነው። አሁን ቦረና ውስጥ እዛ ህልም ያለ እንትን ውስጥ አንድ አመራር እዛ ያለው አመራር ትዊተር ያርግ ፌስቡክ ያርግ ብትል አይችልም። ሁኔታው ያግደዋል። ሁኔታው አሰራው እና እንደዚህ አይነት ሁኔታ በምን መስፈርት ነው? በምን ነው ጥያቄ ቀርቦ የሚለው ለዚህ ብዬ ነው እንደዚህ አትኮረኝ። ደግሞ እንደዚህ ያሉትም ከምን ተነስተ ነው? በምንድን ነው ያወቁ? ራሱ ዝም ብሎ የሚቀርብ ጥያቄ። መልካም አባጫ ለታ በመጨረሻ ለህዝቦት ማስተላለፍ የሚፈልጉት መልእክት ካለ እድል ልስጡት።
ለህዝባችን እናስተላልፈው መልእክት ትግል ያሸንፋል ህዝባችን ነፃ ይወጣል የፈለገው መስዋዕትነት ከፍለን ነፃነታችንን ማግኘት አለብን ለዚህ ደግሞ ሌላውን ሰው መጠበቅ የለብንም ሌላ መጥቶ ይታገልልናል ብለን ማሰብ የለብንም እያንዳንዱ ባለበት አካባቢ ለህዝቡ ለሀገሩ ለኦሮሚያ የሚችለውን መስራት አለበት እና ይህን ከሰራ በቀላሉ ግባችን ልንደርስ እንችላለን ኦሮሞ በማዕከሉ መከፋፈል ማቆም አለበት ብዙ ለመከፋፈል የሚያዘጋጁ ብዙ ነገሮች አሉ የአካባቢ አለ የሃይማኖት አለ የሴንቲሜንቶች አሉ እነዚህን we have to overcome የኦሮሞ ህዝብ በዚህ መከፋፈል ለዚህ ቴንደንሲዎች ምንም ፍንጭ መስጠት የለበትም ያ ነፃነታችንን እንዲቆይ እንዲዘገይ ጭቆናውን እንዲራዘም ስለሚያደርግ ከዚህ አይነት ቴንደንሲዎች መራቅ አለበት የኦሮሞ ህዝብ በተለይ አገር ውስጥ ሳይሆን ውጪ ዲያስፖራ ያለው ለዚህ ክፍት ስለሆነ መጠንቀቅ አለበት ወደ አንድነት የሚወስደውን መንገድ በሱ ላይ ማተኮር አለበት መልእክቴን አስተላልፋለሁ አመሰግናለሁ አባ ጨላለታ የኦሮሞ ነጻነት ግንባር አመራር ከሰይፈ ነበልባል ራዲዮ ጋራም ስላደረጉት ቆይታ ደግሜ በአድማጮቼ ስምና በራሴ ስም ከልብ አመሰግናለሁኝ ወደፊት እንዳስፈላጊነቱ ደግመን እና ኢንተርቪው እናደርጎታለን ለዛሬው ከልብ አመሰግናለሁ እግዚአብሔር ይስጥልኝ አባ ጨላ ኦኬ አንተም እድል ስለሰጠኝ አመሰግናለሁ ሰላም ደና ይሁኑ ከይ ያቀረው እያለ የሚያቀነቅነው ወጣት ድምጻዊ አየር ላይ ያለ መልካም ቆይታ
የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደናንተ አቅርበን ይሄው ልንሰናበት ነው። የመሰናበቻ ዜማ ወደናንተ እናደርሳለን። እስካሁን ድረስ ስናስተናግዳችሁ የነበርነው በመስተንግዶ እኔ ኢዮብ ባይሳም፣ ፕሮግራም በመምራት በሪ አለሙ፣ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ። Zulani dalawa kore dani jarani karati zulani sasi harga akamene si dalawa kore dani jarani karati zulani dalawa kore dani jarani karati zulani sasi harga When I'm
You're not your